አንዳንድ እውነቶች ስለ ንጽጽር። ለምንድነው ሁሉንም ነገር የምናነጻጽረው? መነጻጸር የሌለበትን ጭምር? ዳን ኤርሊ እስራኤል አሜሪካዊ የስነ ልቦናና የባህራዊ ስነ ምጣኔ behavioral economics ፕሮፌሰር ሲሆን በ2008 ያሳተመው predictably irrational the hidden forces that shape our decisions የተሰኘው መጽሐፉ የብዙዎችን ቀልብ የሳበና የኒውዮርክ ታይምስ ጋዜጣን የባለብዙ ሽያጭ ቤስት ሴለር ለመሆን የበቃ ነው። ዳን ኤርሊ በዚህ መጽሐፉ ካነሳሳቸው በርካታ ጉዳዮች አንዱ በተለይም በዚህ ባለንበት በ21ኛው ክፍለ ዘመን ያለን እያንዳንዱን ሰብአዊ ፍጡር በየቅጽበቱ የሚጋረጥበትን አንድ ክስተት ይፈትሻል። ምርጫ። ዘመኑ ምርጫ የበረከተበት ነው። ለመግዛት እንመርጣለን፣ ለመመገብ እንመርጣለን። ከአልባሳት ምርጫ አንስቶ እስከ ፍቅር ተጓዳኝ ድረስ ህይወታችን በአማራጮች የተከበበ ነው። ለመምረጥ ከምንጠቀምባቸው ስልቶች ውስጥ ደግሞ ማነጻጸር አንዱና ዋነኛው ነው። ትልቁ ፈተና የሚመጣውም ታዲያ እዚህ ላይ ነው። ለመምረጥ ማወዳደር አንዳች ጠቀሜታ ቢኖረውም ፈጽሞ ያልታዩ ትልልቅ እክሎችንም ይዞ ከተፍ ይላል። ከዚህ ቀጥሎ ያለው ከዳን ኤርሊ ዝነኛ መጽሐፍ የተቀነጨበው ክፍል ይሄንኑ ጉዳይ ወለል አድርጎ ያሳየናል። አንድ ቀን ዓለም አቀፉን የመረጃ መረብ ወርልድ ዋይድ ዌብ ሳስስ ያው እንደምታውቁት ስራ ፈትቼ ሳይሆን ለስራ የዕውቁ መጽሔት የዘ ኢኮኖሚስት ድረገጽ ላይ ወጣ አንድ ማስታወቂያ ትኩረቴን ሳበው። ባጭሩ ማስታወቂያው እንደሚከተለው ነው። እንኳን ወደ ዘ ኢኮኖሚስት መጽሔት የግዢ ማዘዣ ሰብስክሪፕሽን ማዕከል መጡ ይልና ከሚከተሉት ውስጥ ሊገዙት ወይም ሊያድሱት የሚሹትን የግዢ አይነት ይምረጡ ይላል። የድረገጽ ላይ የንባብ አገልግሎት $59 ለአንድ ዓመት የመጽሔታችንን እትሞች ከድረገጻችን ላይ ማንበብ ያስችላል። ከ1997 ወዲህ በመጽሔታችን ላይ የወጡትንም ከድረገጻችን ላይ ማንበብ ያስችላል። የታተመው መጽሔት ግዢ $125 የአንድ ዓመት የወረቀት ህትመቱ መጽሔታችን ግዢ። ሲቀጥል የህትመት ውጤቱ መጽሔትና የድረገጽ ንባብ አገልግሎት በጥምረት $125 ይላል። ይህም ማለት የአንድ ዓመት የወረቀት ህትመቱ መጽሔታችን ግዢና የመጽሔታችንን እትሞች ከድረገጻችን ላይ ማንበብ ያስችላል። ከ1997 ወዲህ በመጽሔታችን ላይ የወጡትንም ከድረገጻችን ላይ ማንበብ ያስችላል። ሶስቱንም አማራጮች አንድ በአንድ አነበብኳቸው። የመጀመሪያው ከድረገጽ ላይ የማንበቢያው በ$59 ተመጣጣኝ ይመስላል። ሁለተኛው የታተመውን መጽሔት በ$125 በመጠኑ ወደድ ያለ ቢሆንም እሱም ቢሆን ተመጣጣኝ ነው ማለት ይቻላል። ሶስተኛው ግን የህትመቱንም የድረገጹንም አገልግሎት በ$125 ይላል። ተገረምኩ። ሁለት ጊዜ ደጋግሜ ካነበብኩት በኋላ ወደ ቀድሞዎቹ ሁለት የግዢ አማራጮች ተመልሼ በጥንቃቄ ማንበብ ቀጠልኩ። ለመሆኑ የትኛው ሰው ነው የህትመት መጽሔቱንና የድረገጹን ንባብ አገልግሎት በ$125 ማግኘት ሲችል ሶስተኛው አማራጭ ማለት ነው ለህትመት መጽሔቱ ለሁለተኛው አማራጭ ብቻ ተመሳሳይ ዋጋ $125 የሚከፍል? ስለዚህ የህትመት ውጤቱ ብቻ የሚለው ሁለተኛው አማራጭ የአርትዖት ወይም የህትመት ስህተት መሆን አለበት አልኩ። ግን ደግሞ እኒህ በዘ ኢኮኖሚስት መጽሔት የለንደን ቢሮ ውስጥ ያሉ እሳት የላሱ ሰዎች በረቀቀ መንገድ እያሾሩኝ እየጠመዘዙኝ ሳይሆን እንደማይቀር ጠረጠርኩ። እርግጠኛ ነኝ የመጀመሪያውን የድረገጹን አገልግሎት እንድትወውና ማስታወቂያውን እያየው ያለሁት በኢንተርኔት በመሆኑ ምርጫዬ የድረገጹ ሊሆን እንደሚችል መገመታቸው አይቀርም። እጅግ ውድ ወደ ሆነው ወደ ሶስተኛው አማራጭ ህትመትና ድረገጽ በጥምረት እንዳመራ ፈልገዋል። ግን እንዴት ነው ይህን ማድረግ የሚችሉት? እንደምገምተው የመጽሔቱ የሽያጭ ክፍል ባልደረቦች ስለ ሰው ልጅ ባህሪ የተረዱት አንድ ጥልቅ ሚስጥር አለ። ይህም ሰዎች በአብዛኛው ነገሮችን ሳያወዳድሩና ሳያነጻጽሩ መምረጥ አለመቻላቸውን ነው። አሁን የአንድ ነገር ዋጋ ምን ያክል እንደሆነ ከሌሎች ነገሮች ጋር ሳናነጻጽርና ሳናወዳድር በራሱ ለክቶ የሚነግረን ውስጣዊ መለኪያ የለንም። ከዚህ ይልቅ የአንዱን አንጻራዊ ብቃት ከሌላው ጋር በማነጻጸር ዋጋቸውን እንተምናለን። ለምሳሌ ያክል ባለ 6 ሲሊንደር መኪና ያለውን ዋጋ እንዲሁ መገመት አንችልም። እንዲያው በደፈናው ግን ከባለ 4 ሲሊንደር መኪና እንደሚወደድና እንደሚልቅ ይገባናል። ወደ ተነሳነበት ጉዳይ እንምጣና የመጀመሪያው የድረገጹ አገልግሎት በ$59 ከሁለተኛው የህትመት መጽሔቱ ግዢ በ$125 ይሻል አይሻል ማወቅ ባልችልም አንድ በእርግጠኝነት መናገር የምችለው ነገር ግን አለ። ይህም ሶስተኛው ምርጫ ማለትም የድረገጽ አገልግሎቱና የህትመት መጽሔቱ በጥምር በ$125 ከሁለተኛው ምርጫ ማለትም የህትመት መጽሔቱ ብቻ በ$125 የተሻለ ተመራጭ መሆኑን።
በእርግጥ በግልጽ እንደሚታየው ሶስተኛውን የግዢ ስልት የመረጠ የድረገጹን አገልግሎት በነፃ እንደሚያገኝ ይታወቃል። እና ታዲያ ይሄ ማለት በነፃ መመንተፍ አይደል እንዴትሉና ዘላችሁ ሶስተኛውን ትመርጣላችሁ። ይሄኔ ከለንደኑ የቴምስ ወንዝ ባሻገር የኢኮኖሚስቶቹ ሰዎች ሳቃቸውን ይለቁታል። እውነቴን ነው የምላችሁ፣ እኔ ራሱ አንዱን መምረጥ ቢኖርብኝ የምመርጠው ሶስተኛውን ነው። ኋላ ላይ እነዚሁኑ የመጽሔቱን የግዢ አይነቶች ለብዙ ሰዎች አቅርቤ አብዛኞቹ የመረጡትም ይህንኑ ሶስተኛውን የግዢ አይነት ነው። እና ለመሆኑ ይሄ ሁሉ ምን ማለት ይሆን? እስቲ ከመሰረታዊ መልከታ ተነስተን እንየው። አብዛኛው ሰው በንጽጽራዊ መልክ ካልቀረበለት በስተቀር ምን እንደሚፈልግ አያውቅም። ምን አይነት የውድድር ብስክሌት እንደምንፈልግ አናውቅም። የቱር ዴ ፍራንስ ብስክሌት ውድድር አሸናፊ ብስክሌተኛ አንደኛዋን ብስክሌት ሞዴል በቄንጥ ሲጋልባት ካላየን በቀር ምን አይነት የድምጽ ማጉያ ስፒከር ሲስተም እንደምንፈልግ አናውቅም። በፊት ከነበረን የድምጽ ማጉያ የተሻለ ጥራት ያለው እስኪያጋጥመን ድረስ በራሳችን ህይወት ምን ማድረግ እንደምንፈልግ ራሱ አናውቅም። አንድ ወዳጅ ወይም ጓደኛችን ማድረግ የሚገባን የሚመስለንን ነገር ሲያደርግ እስካላየነው ድረስ ሁሉን ነገር በንጽጽር ነው የምናየው ነው ነገሩ። የሚያበራትን አውሮፕላን በጨለማ እንደሚያሳርፍ ፓይለት እኛም ጎማችንን የምናሳርፍበትን ቦታ ይመራን ዘንድ በግራና በቀኛችን የመንደርደሪያ ጎዳና መብራት ያሻናል። የኢኮኖሚስት መጽሔትን ጉዳይ ብንወስድ ከድረገጽ ብቻና አንደኛው አማራጭ ከህትመት መጽሔት ብቻ ሁለተኛው አማራጭ ማለትም ከሁለቱ አማራጮች መሃል አንዱን ለመምረጥ ማሰብ ይጠይቃል። ማሰብ ደግሞ ለብዙዎቻችን አስቸጋሪና አንዳንዴም አስደሳች ያልሆነ ነገር ነው። በመሆኑም የመጽሔቷ የሽያጭ ባለሙያዎች ማሰብ የማያስፈልገውን ምርጫ አቀረቡልን። ይህም ከህትመት ብቻ አማራጭ ይልቅ የህትመትና ድረገጹ አማራጭ የተሻለ ብልጫ ያለው መሆኑን። ይህ የንጽጽር ዝንባሌያችንን በመረዳት ረገድ የኢኮኖሚስት የሽያጭ ባለሙያዎች ብቸኞቹ አይደሉም። ለምሳሌ ያክል ቴሌቪዥኖችን በማሻሻት ሥራ ላይ ያለውን ሳምን ብንወስድ እሱም ቢሆን ይህንኑ የሽያጭ ብልጠት በመጠቀም ነው የትኞቹን ቴሌቪዥኖች አንድ ላይ በየትኛው ቅደም ተከተል ማስቀመጥ እንዳለበት የሚወስነው። ይህም የእኛን ምርጫ እንዳሻው ለመንዳት ይረዳዋል። ለምሳሌ ያክል እነዚህን ብትመለከቱ 36 ኢንች ፓናሶኒክ በ$690፣ 42 ኢንች ቶሺባ በ$850፣ 50 ኢንች ፊሊፕስ በ$1480። የትኛውን ትመርጣላችሁ? ሳም እንደሚረዳው ሸማቾች የተለያዩ አማራጮችን ክብደት ለማወቅ ይቸገራሉ። አሁን እስቲ ይታያችሁ፣ ማን ነው በ$690 የሚሸጠው 36 ኢንች ፓናሶኒክ በ$1480 ከሚሸጠው 50 ኢንች ፊሊፕስ የተሻለ አማራጭ ይሁን አይሁን የሚያውቅ? ሳም በእርግጠኝነት የሚያውቀው አንድ ነገር ግን አለ። 3 አማራጮች ሲቀርቡለት አብዛኛው ሰው የሚመርጠው የመካከለኛውን አማራጭ ነው። ልክ አውሮፕላኗን በግራና በቀኝ ባሉት የመንደርደሪያ ሜዳ መብራቶች መካከል እንደማሳረፍ ማለት ነው። እና ሳም የትኛውን ቴሌቪዥን ይመስላችኋል እንዲሸጥ የፈለገው? በዋጋ ከሶስቱ መሃል ላይ የሚገኘውን። በእርግጥ በዚህ አይነት ብልጣብልጥ የማሻሻት ስልት ሳም ብቸኛው አይደለም። በቅርቡ ኒውዮርክ ታይምስ ጋዜጣ ግሪክ ራፕ የተባለ የሬስቶራንቶች ሜኑ ላይ የሚገኘውን የዋጋ ዝርዝር የማስተካከል ሥራ ስለሚሰራ የሬስቶራንቶች አማካሪ አንድ ዘገባ አቅርቦ ነበር። ይህ አማካሪ ለምሳሌ ያክል የጠቦት ዋጋ በዚህ ዓመት ከባለፈው ዓመት አንጻር ምን ያክል እንደተሸጠ፣ ከስኳርና ከሩዝ ከየትኛው ጋር ሲጣመር የተሻለ ሊሸጥ እንደሚችል፣ እንዲሁም የዋናው ምግብ ዋጋ ከ$39 ወደ $41 ሲንር የተመጋቢው ትዕዛዝ መቀነስ ያለ መቀነሱን ሁሉ ያውቃል። አማካሪው ራፕ የተረዳው አንድ ቁም ነገር ከፍተኛ ዋጋ ያላቸው ምግቦች በሜኑስ መካተታቸው የአንዱን ሬስቶራንት ገቢ እንዲጨምር ያደርገዋል፣ ምንም እንኳን ማንም ባያዛቸውም። ለምን? ምክንያቱም ሰዎች በአጠቃላይ እጅግ ውድ የሆነውን ምግብ አያዙም። ከሱ ይልቅ ግን በዋጋ ውድነት ሁለተኛ የሆነውን ምግብ ያዛሉ። ስለዚህም በጣም ውድ ምግብ ሜኑስ በማስገባት ሬስቶራንቶች ተመጋቢዎቻቸውን አንጻራዊ በሆነ መልኩ በውድነት ደረጃ ሁለተኛ ላይ የሚገኘውን ምግብ እንዲያዙ መንገዱን ያመቻቹላቸዋል። ይሄ ደግሞ ሬስቶራንቱ በደንብ እንዲያተርፍ ቀድሞውኑ ታስቦ የተሰራ በመሆኑ ሬስቶራንቱ ትልቅ ትርፍ እንዲዝቅ ያደርገዋል። እስቲ የኢኮኖሚስቱን የተራቀቀ ብልጣብልጥነት አንድ በአንድ በጥንቃቄ እንመልከተው። እንደምታስታውሱት ሶስቱ አማራጮች 1 ድረገጽ ንባብ ብቻ በ$59፣ 2 የመጽሔት ብቻ በ$125፣ 3 የመጽሔትና የድረገጽ ንባብ በ$125። እነዚህን አማራጮች 100 ለሚሆኑ በማሳቹሴትስ የቴክኖሎጂ ኢንስቲትዩት MIT የስሎዋን የማኔጅመንት ትምህርት ቤት ተማሪዎች ሳቀርብ ምርጫቸው የሚከተለው ሆነ። 1 የድረገጽ ንባብ ብቻ በ$59 16 ተማሪዎች። 2 የመጽሔት ብቻ በ$125 ምንም
3 የመጽሔትና የድረገጽ ንባብ በ$125 84 ተማሪዎች። ተማሪዎቹ ብልህ እንደሆኑ ግልጽ ነው። ሁሉም ሶስተኛው አማራጭ ከሁለተኛው አማራጭ የተሻለ እንደሆነ ገብቷቸዋል። ግን ተማሪዎቹ ሶስተኛውን አማራጭ የመረጡት ሁለተኛው አማራጭ ከዚህ በኋላ የማሳሳቻ አማራጭ ብለን እንጠራዋለን በመኖሩ ቢሆንስ? ወይም በሌላ አነጋገር ሁለተኛውን ማለትም የማሳሳቻውን አማራጭ ባስወግደውና ከዚህ በታች እንደተመለከተው አማራጮቹ አንደኛውና ሶስተኛው ብቻ ሆነው ቢቀሩ የተማሪዎቹ ምርጫ ምን ይሆን ነበር? 1 የድረገጽ ንባብ ብቻ በ$59፣ 3 የመጽሔትና የድረገጽ ንባብ በ$125። ለመሆኑ አሁንም ተማሪዎቹ እንደበፊቱ ማለትም 16 ለአንደኛው 84 ለሶስተኛው አማራጭ ይመርጡ ይሆን? በእርግጥም የሚጠበቀው ይሆን አይደል እንዴ? ምክንያቱም ያስወገድኩት ሁለተኛው አማራጭ ቀድሞውንም ማንም ያልመረጠው በመሆኑ መውጣቱ ምንም አይነት ለውጥ አያመጣም አይደል? እንደዛ ነው አይደል? ፈጽሞ። በጣም በሚገርም ሁኔታ ላይ ያሉት ሁለት አማራጮች ብቻ በቀረቡላቸው ወቅት እነዚያ ቅድም ብልህ ያልናቸው ተማሪዎች እንግዳ የሆነ ባህሪ ያታየባቸው። ይህም የድረገጽ ንባብ ብቻ በ$59 የሚለውን አማራጭ የመረጡት ተማሪዎች ብዛት ከ16 ወደ 68 ሲያድግ ድረገጽና መጽሔት በ$125 የሚለውን የመረጡት ተማሪዎች ብዛት ከበፊቱ 84 ወደ 32 አሽቆለቆለ። እስቲ ለንጽጽር እንዲረዳን የመጀመሪያውንና የሁለተኛውን ክስተቶች ወደ ታች ደርድረን እንመልከት። ሶስቱም አማራጮች ባሉ ጊዜ 1 የድረገጽ ንባብ ብቻ በ$59 16 ተማሪዎች፣ 2 የመጽሔት ብቻ በ$125 ምንም፣ 3 የመጽሔትና የድረገጽ ንባብ በ$125 84 ተማሪዎች። ሁለተኛው አማራጭ በተወገደ ጊዜ 1 የድረገጽ ንባብ ብቻ በ$59 68 ተማሪዎች፣ 3 የመጽሔትና የድረገጽ ንባብ በ$125 32 ተማሪዎች። ለመሆኑ ሐሳባቸውን ያስቀየራቸው ምን ይሆን? ምክንያታዊነት እንዳልሆነ ግልጽ ነው። ዋነኛው ምክንያት የማሳሳቻው አማራጭ ማለትም የሁለተኛው አማራጭ መኖር ነው። የማሳሳቻው አማራጭ መግባት 84 ተማሪዎች ሶስተኛውን አማራጭ፣ 16ቱ ደግሞ አንደኛውን አማራጭ እንዲመርጡ አድርጋለች። ግን የማሳሳቻው አማራጭ ስትወጣ ምን ተከሰተ? ተማሪዎቹ በተለየ መንገድ መረጡ። 32ቱ ብቻ ሶስተኛውን አማራጭ ሲመርጡ 68ቱ ደግሞ ቀድሞ 16 ተማሪዎች ብቻ ወደ መረጡት ወደ አንደኛው አማራጭ ተገለበጡ። በእውነቱ ይድንቅም አይደል? በምስሉ እንደምታዩት በሁለቱም ስዕሎች መካከል ላይ የሚገኘው ክብ እኩል መጠን ኖሮት አይታይም። በትልልቅ ክቦች መሃል ሲሆን ያንሳል፣ በትንንሽ ክቦች መሃል ሲሆን ደግሞ ይተልቃል። እርግጥ ነው ይህ በሁለቱም ስዕሎች መሃል ላይ የሚገኘው ክብ እኩል መጠን ያለው ነው። ሆኖም ግን አብሮት ባሉት ክቦች የመጠን መለዋወጥ ልክ የክቡን መጠን የተለዋወጠ ይመስላል። ክስተቱን እንደ ተራ ካስደናቂ ክስተቶች አንዱ አይቶ ማለፍ ቢቻልም ሁኔታው ያለ ጥርጥር የሚያሳየው አንድ እውነት ግን አለ። አእምሮአችን እንዴት እንደተዋቀረ። አሁን ሁልጊዜም ቢሆን በአካባቢያችን ያሉትን ነገሮች የምንመለከተው ከሌሎች ነገሮች አንጻር ነው። ምንም ማድረግ አንችልም። ይሄ ደግሞ ለምሳሌ ያክል እንደ ብስክሌቶች፣ መጥበሻዎች፣ የውሻ ቡችሎች፣ ምግቦች፣ የትዳር ጓደኛ ባሉ ተጨባጭ ነገሮች ዙሪያ ብቻ ሳይሆን ከዚህ ውጪ ባሉ እንደ የረፍት ጊዜ ማሳለፊያዎች ባሉ ስሜታዊ ሁነቶች፣ የትምህርት ዕድሎችና እንደ ስሜትና አመለካከት ባሉ ተለዋዋጭ ነገሮች ዙሪያም የሚታይ ክስተት ነው። ምንጊዜም ቢሆን ስራን ከስራ አንዱን የረፍት ጊዜ ማሳለፊያ ከሌላኛው፣ ፍቅረኞችን ከፍቅረኞች አንዱን ወይን ከሌላው እንዳነጻጸርን ነው። ይሄ ንጽጽር ጉዳይ ክሮኮዳይል ደንዲ የተሰኘው ፊልም ላይ ያለን አንድ ትዕይንት አስታወሰኝ። በፊልም ውስጥ አንድ ተራ የጎዳና ወመኔ ዋናው ገጸ ባህሪ ፖል ሆጋን ላይ ተስፈንጣሪ ኪስ ጩቤ ያወጣበታል። ይህኔ ሆጋን በመደነቅ ይቺን ጩቤ ብለህ ነው ይልና ከቡትስ ጫማ ውስጥ ትልቅ የአደን ሳንጃ መዞ አውጥቶ የስላቅ ፈገግታ እያሳየው አየህ ይለዋል። ይሄ ነው ጩቤ ማለት። ንጽጽርን አንጻራዊ በሆነ መልኩ ስናየው ለመረዳት ቀላል ነው። ግን ደግሞ አንድ የንጽጽር አይነት አለላችሁ ሁሌ የምንታለልበት። ምን መሰላችሁ? ነገሮችን እርስ በርሳቸው ማነጻጸር ብቻ ሳይሆን
በቀላሉ ሊነጻጸሩ የሚችሉ ነገሮች ላይ በማተኮር በቀላሉ ለማነጻጸር የሚያዳግቱ ነገሮችን ገሸሽ የማድረግ ጉዳዩ ትንሽ ግር ሊል ስለሚችል እስቲ በምሳሌ እንየው። ቤት ለመግዛት ፈልገዋል እንበል። ደላላው ካሳዩት ቤቶች ውስጥ 3ቱን ወደዋቸዋል። አንደኛው ዘመናዊ ቤት ሲሆን ሁለቱ ጥንታዊ ቤቶች ናቸው። ለዚህም ለምሳሌ ከ100 እስከ 200 ዓመት ዕድሜ ያስቆጠሩ እንበል። 3ቱም ቤቶች ዋጋቸው ተቀራራቢ፣ የተፈላጊነት ደረጃቸው እኩል ቢሆንም አንድ ልዩነት ግን አለ። ይህም ከጥንታዊዎቹ ቤቶች አንዱ የማሳሳቻ አማራጩ ወይም ዲኮዩ ጣራው መቀየር ያለበት መሆኑ ላይ ነው። በዚህም ሳቢያ የቤቱ ባለቤት ከዚህ ቤት የመሸጫ ዋጋ ላይ ገዢው ለጣራው እድሳት የሚያወጣውን ታሳቢ በማድረግ የተወሰኑ $1000 ቀንሷል። እና እንደ ገዢነቱ የትኛውን ይመርጣሉ? ዘመናዊውንም ሆነ አዲስ ጣራ የሚያስፈልገውን ጥንታዊውን ቤት የመምረጥ ዕድሉ አናሳ ነው። ይልቅ ሌላኛውን ጥንታዊ ቤት መምረጡ የማይቀር ነው። ለምን? ምክንያቱም ለነገሩ የምክንያቱም ቢሉት ይሻላል ይሄ ነው። ውሳኔዎቻችንን በንጽጽር ላይ ማስመርኮዝ እንወዳለን። የ3ቱም ቤቶች ጉዳይ ስናይ ስለ ዘመናዊ ቤት ምንም የምናውቀው ነገር አይኖርም። ምክንያቱም ዘመናዊውን ቤት የምናነጻጽርበት ሌላ ዘመናዊ ቤት የለም። በመሆኑም ይህን ምርጫ ችላ ብለን እንተዋለን። ይልቁንስ አንደኛው ጥንታዊ ቤት ከሌላኛው የተሻለ መሆኑን እናውቃለን። ምክንያቱም ጣራው እድሳት የማያስፈልገው ጥንታዊ ቤት እድሳት ከሚያስፈልገው ቤት ይልቅ የተሻለ ነው። ስለዚህ ሁለቱን አማራጮች አሽቀንጥረን በመጣል ጣራው እድሳት የማያስፈልገው ጥንታዊ ቤት ከሁሉም የተሻለ ነው ብለን እንደመድማለን። የንጽጽር ክስተት እንዴት እንደሚሰራ ለመረዳት እስቲን ምስል እንመልከት። በስተግራ ባለው ስዕል ላይ በሁለት የተለያዩ መስፈርቶች የተለያየ ደረጃ ያላቸው ሁለት አማራጮች እናያለን። አማራጭ ሀ በመስፈርት 1 ለምሳሌ ውበት እንበለው መለኪያ ሲታይ የተሻለ ነው። አማራጭ ለ ደግሞ በመስፈርት 2 ለምሳሌ ጥንካሬ ብንለው መለኪያ ሲታይ የተሻለ ነው። በግልጽ እንደሚታየው እነዚህ ሁለት አማራጮች በጣም የተለያዩ በመሆናቸው ከሁለቱ አንዱን መምረጥ ከባድ ነው። ግን ደግሞ እስቲ በስተቀኝ ባለው ስዕል ላይ እንደተመለከተው ሌላ -ሀ የተሰኘ አማራጭ እንጨምርና የሚሆነውን እንመልከት። የሐዲሱ አማራጭ ከአማራጭ ሀ የባሰ ወይም ያነሰ እንደሆነ ግልጽ ነው። ከዚህም በላይ ደግሞ ከአማራጭ ሀ ጋር እጅጉን ተመሳሳይ መሆኑ ሁለቱን ለማነጻጸር ቀላል ያደርገዋል። እናም አማራጭ ሀ ከአማራጭ -ሀ ይሻላል ብቻ ሳይሆን ከአማራጭ ለም የተሻለ ነው ብለን እንድንደመድም ያስገድደናል። እውነቱ ይኸው ነው። -ሀ ማለትም የማሳሳቻው አማራጭ ለሃ ቀላል የማነጻጸሪያ መድረክ ስለፈጠረለት ሀ ከ-ሀ ብቻ ሳይሆን በአጠቃላይ በጣም የተሻለ ሆኖ እንዲታይ ያስቻለው። በዚህም ሳቢያ የ-ሀ መግባት ማንም የሚመርጠው ባይኖርም የሰዎች ምርጫ ወደ ሀ እንዲያዘነብል ያደርጋል። በማሳሳቻ አማራጭ ሳቢያ የሚፈጠረውን ሁኔታ የሚያሳይ ሌላ ምሳሌ እንይ። ጫጉላዎትን አውሮፓ ውስጥ ለማሳለፍ ወስነዋል እንበል። ከዋናዋና አማላይ የፍቅር ከተሞች መሃልም የሚወዷቸውን ሮምና ፓሪስን መርጠው ጨርሰዋል። አስጎብኚ ድርጅቱ ለሁለቱም ከተሞች ቆይታው ያለውን ዝርዝር መረጃ ቫኬሽን ፓኬጁን አቅርቦሎታል። የጉዞውን አይነት፣ የሚጎበኙ ቦታዎችን ዝርዝር፣ ነፃ ቁርስ ወዘተ። እና ከሁለቱ የትኛውን ይመርጣሉ? ለአብዛኛው ሰው ከአንድ ሳምንት የሮም ጉብኝትና ከአንድ ሳምንት የፓሪስ ጉብኝት መሃል አንዱን መምረጥ ጭንቅ ነው። ሮም ከጥንታዊ ዘመን የተረከበችው ኮሎሲየም አላት። ፓሪስ ደግሞ ዝነኛው ሉቨር ሙዚየም። ሁለቱም የታወቁ የፍቅር ከተሞች ጥሩ ምግብና ምርጥ ሱቆች አሏቸው። ምርጫው ቀላል አይሆንልዎትም። ግንስ ሌላ ሶስተኛ አማራጭ ቢቀርብልዎትስ? ለምሳሌ ያክል ሁሉም ነገር ሳይለወጥ ግን ነፃ ቁርስ የሌለበት የሮም ጉብኝት ማለትም -ሮም እንበለው በማሳሳቻ ምርጫ መልክ ቢቀርብልዎትስ? የትኛውን ይመርጣሉ? የቀረቡልዎትን 3 አማራጮች ማለትም ፓሪስ፣ ሮም፣ -ሮም ሲያስተውሉ ወዲያውኑ እንደሚረዱት ባለነፃ ቁርሱ የሮም ጉብኝት እንደሌላኛው ባለነፃ ቁርስ የፓሪስ ጉብኝት ያክል ተመራጭ ሲሆን ነፃ ቁርስ አልባው የሮም ጉብኝት ግን ተመራጭነቱ ዝቅ ያለ ነው። እናም የነፃ ቁርስ አልባው የሮም ጉብኝት ማለትም የ-ሮም መኖር የባለነፃ ቁርሱን የሮም ጉብኝት ማለትም ሮምን በንጽጽር የላቀ ተመራጭነት እንዲኖሩ ያስችለዋል። ጉዳዩ ግን በዚህ ብቻ አያበቃም። የ-ሮም መኖር ባለነፃ ቁርሱን የሮም ጉብኝት ማለትም ሮምን በአንጻራዊ መልኩ እጅጉን ተመራጭ ከማድረጉ የተነሳ በመሰረቱ ለማወዳደር አስቸጋሪ ከሆነው ከባለ ነፃ ቁርሱ ፓሪስ ሁሉ
የላቀ ተመራጭ ተደርጎ እንዲታይ ያስችለዋል። የማሳሳቻ አማራጭን ተጽዕኖ ይበልጥ ያስረዳልኝ ዘንድ እስቲ ስለ ዳቦ መጋገሪያ ማሽኖች ላውጋችሁ። ዊሊያም ሶኖማ ለመጀመሪያ ጊዜ የቤት ውስጥ ዳቦ መጋገሪያ ማሽኖችን ዋጋቸው $275 ነው ሰርቶ ሲያስተዋውቅ ምርቱን ለመግዛት የፈለገ ሸማችን ብዛም አልነበረም። ምክንያቱም የቤት ውስጥ ዳቦ መጋገሪያ ማሽን ማለት ምንድነው? ይህን ያክል አስፈላጊ ነው እንዴ? እውነት ቤት ውስጥ የተጋገረ ዳቦ ለመብላት የሚፈልግ ሰው አለ? ከዚህ ይልቅ የቡና ማፊያ ማሽን መግዛት አይሻልም? የዳቦ መጋገሪያ ማሽኖቹን የሚገዛ ሲጠፋ አምራቹ ድርጅት አንድ የሽያጭ ምርምር ተቋምን ምክር ጠየቀ። የምርምር ተቋሙ በለገሰው ምክር መሰረት የዳቦ መጋገሪያ አምራቹ ድርጅት ሌላ የቤት ውስጥ ዳቦ መጋገሪያ ማሽን ሰርቶ አወጣ። ይህኛው ግን ከበፊቱ ይልቅ ትልቅና ዋጋውም 50% ይጨምራል። ይሄኔ የማሽኑ ሽያጭ ተነሳ። የተሸጠው ግን ትልቁ የዳቦ መጋገሪያ ሳይሆን የበፊቱ ትንሹ ነበር አንድ በአንድ እየተሸጠ ያለቀው። ለምን? ምክንያቱም አሁን ሸማቾች ውሳኔያቸውን በምንም ላይ ተመርኩዞ አይደለም የሚወስኑት። ትልቁና ውዱ የዳቦ መጋገሪያ ለትንሹና በአነስተኛ ዋጋ ለሚሸጠው ዳቦ መጋገሪያ እንደ ማነጻጸሪያነት አገለገለ። ሸማቾች እንዲህ ሳይሉ አይቀርም። በእርግጥ ስለ ዳቦ መጋገሪያዎች ብዙም አላውቅም። አንድም ማውቀው ነገር ግን አለ። መግዛት ካለብኝ ከትልቁና ውዱ ይልቅ ትንሿን በአነስተኛ ዋጋ ብገዛ እመርጣለሁ። እንግዲህ በዚህ መልኩ ነው ትንሿ የቤት ውስጥ ዳቦ መጋገሪያ በአንዴ ከመደርደሪያው ላይ ተሸጠ ያለቀችው። ትረካውን እንደወደዳችሁ ተስፋ አድርጋለሁ። ትረካውን ይወዱታል የምትሏቸው ማጋራቱን አይርሱ። ሰላም።